ሰላም ሰላም በመላው ዓለም የምትገኙ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑልኝ ባለሙሉ ተስፋ ነኝ። ዛሬ ደግሞ በአጠር ባለች በአጭር ቪዲዮ መጥቻለሁ ማለት ነው። እስከ መጨረሻ አብራችሁን ተከታተሉ እና እህት ወንድሞቼ፣ እንግዲህ ዛሬ የመጣሁት የህፃናት ምግብ ነው። ከ6 ወር ጀምሮ ላሉ ህፃናቶች እንዴት ምግብ እናዘጋጅ የሚለውን ነው ማለት ነው። አብረን እንሰራለን። ከዛ በፊት ግን ቻናሉን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ። እንዲሁም ደግሞ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው እህት ወንድሞቼ። እና ወደ ቪዲዮ እንሄድ እስኪ። ብዙ ጊዜ ለህፃናት ምግብ በተለይ ደግሞ ለጀማሪ ህፃናት ምግብ ምን አይነት ምግብ ብንመግባቸው መልካም ነው? ምክንያቱም ከባድ ነው። የሆነ ማንኛውም አይነት ምግብ ልንመግባቸው አንችልም። ምክንያቱም አንጀታቸው ስለማይችል ቀለል ያለ ምግብ ለጤናቸው ተስማሚ የሆነ ምግብ ነው ለነሱ ማቅረብም መመገብም ያለብንና እስኪ እኔ የማዘጋጀውን አብረን እንይ። እዚህ ጋር እንደምታዩት እኔ 2 አይነት ምግብ ነው የምሰራው። አሁን 2 አይነት ነው የምሰራላት ማለት ነው። አሁን እዚህ ጋር ካሮት አለኝ። እዚህ ጋር ደግሞ የዶሮ ስጋ ነው ያለኝ። እዚህ ጋር ድንች አለኝ። እዚህ ጋር ደግሞ እናንተ ይሄን ከሌላችሁ ኺያር መጠቀም ትችላላችሁ፣ ወይ ደግሞ ኮኮምበር ማድረግ ትችላላችሁ። እኔ ግን ኮሳ ነው ያደረኩት ማለት ነው። ኮሳ ነው የሚባለው በአረብኛ። ከዛ እዚህ ጋር ደግሞ ምን አለኝ? ምስር አለኝ፣ ቀይ ምስር የታጠበ ማለት ነው። እነዚህን በአንድ ላይ ሰራቸዋለሁ። አሁን እዚህ ጋር ደግሞ አፕል አለኝ። እዚህ ጋር አሁን እንደምታዩት አፕል በዚህ መልኩ ደቀቅ አድርጌ ልጬ ከትፌ ያው እጥደዋለሁ ማለት ነው። አሁን እነዚህም በደቃቁ አሳያቸዋለሁ እንዴት ከትፌ እንዴት እንደምጥዳቸው ማለት ነው። እና እስኪ አብረን እንክተፍ እና ቤተሰቦቼ ያው በዚህ መልኩ እንደዚህ ከትፌዋለሁ። እንግዲህ እዚህ ጋር ድስት አለችኝ፣ ትንሽዬ ድስት እዚህ ጋር አድርጌ እጥደዋለሁ ማለት ነው። አሁን እነዚህ የታጠቡ ናቸው፣ ንጹህ ናቸው። ምስሩም የታጠበ ነው። በዚህ መልኩ ደቀቅ አድርጋችሁ ከትፋችሁ አንድ ላይ ነው እዚህ ጋር እንቀቅለዋለን ማለት ነው። በነገራችን ላይ እዚህ ጋር ለልጆች ምግብ ለህፃናት ምግብ ስናዘጋጅ ያው ጨው አንጠቀምም። ጨው ለህፃናት ብዙም አይመከርም። እኔ ምንም ነገር አላደርግበትም። እነዚህ ብቻ አብስዬ ፈጭቼ ነው ማበላት ማለት ነው። እና ቤተሰቦቼ ያው እንደምታዩት እዚህ ጋር አቀላቅየዋለሁ። አያችሁት? ንጹህ ነው። እንደዚህ ለብዙ ጊዜ በንጽህና በስነ ስርዓት እጥብ አድርገን ንጽህናው የጠበቀ መሆን አለበት። እንደምታዩት ማለት ነው። እዚህ ጋር አሁን እዚህ የፈላ ውሃ አለኝ። የፈላ ውሃ ላይ አደርግበታለሁ። ምንም አይነት ቅመም አልጠቀምም። ምክንያቱም ያው ለህፃናት ስለሆነ ምንም አይነት ቅመም አላደርግም ማለት ነው። ያው በዚህ መልኩ ጥደውና ትንሽዬ ዘይቱን አደርግበታለሁ። ትንጥዬ እንደዚህ ማለት ነው። አሁን እስኪ በስል እዚህ እተዋለሁ። እዚህ ጋር ደግሞ እንትን አለኝ፣ አፕል አለኝ። አፕል እሱም እንደዚሁ የፈላ ውሃ አለኝ። የፈላ ውሃ አደርግበትና ያው በዚህ መልኩ እንግዲህ እንዲፈላ ተዋለሁ፣ እንዲበስል ማለት ነው። ሁለቱም ከበሰሉ በኋላ በመፍጫ ፈጫቸዋለሁ። ያው ጥርስ ያወጡ ልጆች ከሆኑ ያው ብዙም በደንብ መፈጨት የለበትም። ገና ጥርስ ያላወጡ ከሆኑ ግን ያው ግዴታ መፈጨት አለበት ማለት ነው። በዚህ መልኩ እስከዛ አብረን እንቆይ። በኋላ ደግሞ ፈጭተን ምን እንደሚመስል ደግሞ እናያለን። እና ወንድሞቼ ሌላ ደግሞ እዚህ ጋር አያችሁት? ይሄ ምን ይመስላችኋል? ይሄ ስኳር ድንች ነው። ስኳር ድንች በጣም ጥሩ ነው ለህፃናት። ይሄ ደግሞ ለምሳሌ እነዚህ አሁን የሰራኋቸውን ምግቦች ሲያልቁ አሁን ለሁለት ቀን ነው የምሰራው እኔ። ልክ በሁለተኛው ቀን ደግሞ ይሄንና ይሄን ልጠውና ልክ እንደዛ እቀቅለዋለሁ፣ ፈጨዋለሁ። ምንም አይነት ነገር አያስፈልገውም። ምክንያቱም ጣፋጭ ስለሆነ ራሱ ችሎ ምግብ ነው። ምንም አይነት ቅመም ምንም አይነት እንትን አያስፈልገውም። ልጠን አጥበን ቀቅለን ፈጭተን ብቻ ማብላት ነው። እና እንዲሁም ደግሞ ሌሎችም አሉ እንሰራለን አለ። ውድ ቤተሰቦቼ ያው እንግዲህ እዚህ ጋር አፕላችን በስሏል። አሁን እዚህ ጋር መፍጫ አለኝ ማለት ነው። ያው በዚህ መፍጫ በእግራችን ላይ እቺ መፍጫ ግዟት፣ በጣም አሪፍ መፍጫ ናት። ማንኛውም ነገር እንደዚህ በቀላሉ
መፍጨት ትችላላችሁ ማለት ነው። እንደዚህ ቀለል ያሉ ነገሮችን በቃ እንደዚህ ባጭሩ አያችሁት? እንደዚህ በዚህ መልኩ እንፈጫለን ማለት ነው። አያችሁት? ያ በጣም ነው የሚወዱት። በነገራችን ላይ ያው ጣፋጭም ስለሆነ በጣም ይወዱታል። ግን አዘውትረን ብዙ ጊዜ ጣፋጭ ነገር ባናዘወትር ጥሩ ነው። አልፎ አልፎ ማለት ነው። አትክልቶች የአትክልት ውጤቶች እንደዚህ ብትሰጧቸው መልካም ነው። ግን እንደዚህ አይነት ነገሮች እንደዚህ ስኳር የበዛበት ነገር እንደዚህ አይመከርም ለህፃናት። ያው ይሄ ግን አንዱ ፍሩት ስለሆነ ምንም አይጎዳቸውም እና ግን ያው በጣፋጭነት ስላለው የምግብ ፍላጎታቸውን ይዘጋዋል። ግን አልፎ አልፎ በ3 ቀን አንዴ እንደዚህ መስጠት ጥሩ ነው እና ያው ጥርስ ያላቸው ከሆኑ ግን ያው እንደዚህ ብዙም ባትፈጩት መልካም ነው። ጥርስ ገና ያላወጡ ህፃናት ከሆኑ 6 ወር 7 ወር እንደዛ ከሆኑ ግን በዚህ መልኩ ማዘጋጀት ማለት ነው። አሁን ደግሞ ምስሩና ካሮት፣ ድንች ወደዛ እንሄዳለን። ይሄ በዚህ መልኩ አዘጋጅቸዋለሁ። እናንተ መክሩት። ልጅ ያላችሁና እንዲሁም ደግሞ ልጅ የምታሳድጉ አረብ ሀገር ምናምን የምትኖሩ እንዲሁም ደግሞ አገር ውስጥ ያላችሁ እናቶች በዚህ መልኩ ቀለል ያለ በቃ ሲበሉትም የሆነ ደስ እያላቸው የሚበሉት ምግብ ነው ይሄ ማለት ነው። ያው ይሄኛውም ደርሶልኛል። ይሄኛውም በተመሳሳይ በዚህ ነው የምፈጨው ማለት ነው። እንደዛ አድርጌ እንዴት እንደሚያምር ያው በዚህ መልኩ ያው 2-3 አይነት ምግብ አዘጋጅታችሁ ፍሪጅ ውስጥ ታስቀምጡትና እየቆጠባችሁ መጠቀም ማለት ያው ዛሬ አሁን ለምሳሌ ጠዋት ከዚህ ባበላት ከሰዓት ደግሞ ከዛኛው እንደዚህ ማለት ነው። ያው ሁሌ አንድ አይነት ምግብ ከሚሆን እነሱም ደስ እያላቸው የሚመገቡት የተለያየ ምግብ ሲሆን ነው። ሁሌ አንድ አይነት ከሆነ ግን ይሰለቻል። አይደለም ለህፃናት ለአዋቂም ይሰለቻል። ስለዚህ እንደዚህ 3 አይነት እንደዚህ ሰርታችሁ ታስቀምጡና ጠዋት ከዛኛው ደግሞ መሀል ላይ ማታ ላይ ደግሞ ሌላ አይነት እንደዛ ሰርታችሁ መስጠት ማለት ነው። እና እንደዚህ ከሆነ ደስተኛ ሆኖ ነው የሚበሉት። ውድ ቤተሰቦቼ እንግዲህ የነበረን ቆይታ ይሄን ይመስላል። አሁን እዚህ ጋር ያው እቃችን በደንብ እንደዚህ ይሄኛው ሲቀዘቅዝ በዚህ እናስቀምጠዋለን ማለት ነው። ፕላስቲክ ነው። ፕላስቲክ ባይሆን ጥሩ ነው፣ ግን ፕላስቲክ ላይ የምታስቀምጡ ከሆነ ደግሞ አቀዝቅዛችሁ ነው መሆን ያለበት። ምክንያቱም ይሄ ፕላስቲክ ስለሆነ ጥሩ አይደለም ለህፃናት እና ይሄኛው እስኪቀዘቅዝ ትንሽ ተወዋለሁ። ከዛ እዚህ ጋር አድርጌ ፍሪጅ ላይ አስቀምጠዋለሁ ማለት ነው። እያወጣው እያሞቅኩኝ መስጠት ነው። 10 መስራት አይጠበቅባችሁም ማለት ነው። እና ስለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በተመሳሳይ ቪዲዮ እስከምመጣ ድረስ ቸር ቆዩ። በጣም ወዳችኋለሁ። ባባይ